ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ወደ ምስራቋ ጉዝቧ አገር ቻይና እንጓዛለን። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዳትረሱ። በቀጥታ ወደ መጀመሪያው ድንቅ ነገር እንለፍ። የመጀመሪያው ህንፃ ውስጥ የሚያልፈው ባቡር ነው። በቻይና ቺንቻ ከተማ የሚገኘው ባቡር መኖሪያ ህንፃዎች መሃል ይኸውም በ19ኛው ፎቅ በኩል አቋርጦ ያልፋል። ከከተማ በኮረብታ የተከበበች በመሆኗ የምህንድስና ጥበብ በመጠቀም ባቡሩ በህንፃ ውስጥ እንዲያልፍ ተደርጓል። የሚገርመው ግን ባቡሩ ሲያልፍ የሚፈጥነው ድምፅ ከዕቃ ማጠቢያ ማሽን ድምፅ አይደለም። አስገራሚ አስደናቂ ስራ እንደሆነ ተመልከቱ። በቻይና ሀገር ውስጥ በሁለተኛ ደግሞ የምንመለከተው የዓለም በሙሉ ፓንዳዎች እየጨመሩ በዓለም ላይ በየትኛውም ሀገራዊ ማደሪያ ውስጥ የሚገኙ ጂያንት ፓንዳዎች በሙሉ የቻይና መንግስት ንብረት ነው። ቻይና እነዚህን እንስሳት ለሌሎች ሀገራት በከፍተኛ ዋጋ በኪሎ ነው የምታረደው። እንዲያውም በሌላ ሀገር እንኳን የተወለዱ ህፃን ፓንዳዎች በህግ የቻይና ንብረት ነው። ምን ያህል ለብርቅዬ ለሆኑ ነገሮቿ ጥንቃቄ እንዴት እንደምታደርግ መመልከት እንችላለን። በሶስተኛ ደግሞ የምናየው የፍርሃት ጥግ የሆነው እጅግ አስፈሪው የመስታወት ድልድይ ነው። ይህ ድልድይ በዛንጂንግ ተራራ ላይ የተዘረጋው የቻይና መስታወት ድልድይ ከምድር በላይ በ300 ሜትር ከፍታ ላይ የተሰራ ሲሆን ታችኛው ክፍል ሙሉ በሙሉ በብርሃን የሚያሳልፍ መስታወት የተሰራ ነው። ድልድዩ ላይ ሄዱ መስታወቱ የሚሰበር የሚመስል ቪዲዮ ኢፌክት አድርገውበታል። ብዙ ሰዎች በፍርሃት ይንቀጠቀጣሉ። እንደምታዩት በጣም አስፈሪ ነው። ነገራችን ሰዎችን መመልከት ይችላል። በጣም አስቸጋሪና አስፈሪ ነው። 300 ሜትር ላይ ሆኖ ወደ ታች ብርሃን ያለው ማየት ማለት በጣም ከባድ ነው። በነገራችን ላይ ይሄንን በጣም ይሆናል ርቅቅ ያለ የሆነ ድልድይ ነው እና በጣም ቴክኖሎጂያ ምን ያህል የረቀቀ መሆኑን ያሳያል። በአራተኛ ደግሞ በ28 ሰዓት የተገነባው ፋስት ቢልዲንግ የቻይና ግንባታ ኩባንያዎች ፋብሪካ ውስጥ የተሰሩ ክፍሎችን በማምጣት ባለ 10 ፎቅ ህንፃ በ28 ሰዓት ከ45 ደቂቃ ውስጥ ሙሉ በሙሉ ገጣጥሞ አጠናቀቁ። ክፍሎቹ ልክ እንዳሻንጉሊት የሚገጣጠሙ ነው። ምን ያህል ማለት ጌም ነው የሚመስለው። በነገራችን ላይ በ28 ሰዓት ከ45 ደቂቃ ተገነባ ማለት ጌም ነው የሚመስለው። ምን ያህል ቴክኖሎጂ የረቀቀና ምን ያህል ምህንድስና ጥበብ የሚታይበትን ስራ ነው በነገራችን ላይ የሚያሳየው። አምስተኛ ደግሞ የዓለማችን ግዙፍ ግድብ። ይህ ግድብ እጅግ ግዙፍ ከመሆኑ የተነሳ የያዘው የውሃ መጠን የመሬትን እንቅስቃሴ ፍጥነት በ0.06 ማይክሮ ሰከንድ እንዲዘገይ አድርጎታል ተብሎ ይገመታል። የቻይና የምህንድስና አቅም ማሳያ የሆነ ግዙፍ ፕሮጀክት ምን ያህል የረቀቀች በምህንድስናው በቴክኖሎጂው በተለያዩ ነገሮች ሁሉ የረቀቀችና ያደገች ሀገሯን መሆኗን የምናይበትና አስገራሚ የሆኑ ነገሮችን የተመለከትንበት ነው እና ከነዚህ አምስት አስደናቂ ነገሮች የትኛው ይበልጥ ገረማችሁ? የመስታወት ድልድይ ላይ ለመሄድ ድፍረቱ አላችሁ ወይስ ትሞክራላችሁ? ወይስ እንዴት ነው ብትሄዱ ደፋር ነኝ ወጥቷለሁ ብላችሁ ታስባላችሁ? ይህንን ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ በማድረግ እንዳትረሱ። ለቻናላችሁ አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ አስደናቂ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። ባይ ባይ።